በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ መምህር ፊደለ ወርቅ ገበይ እባላለሁ። የባህል ሐኪም ነኝ። ባለፈው ስለ ጥበብ ተነጋግረናል። ጥበብ ማለት እግዚአብሔርን መፍራት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው ብለናል። እንግዲህ ሕያው የሆነው ሰው በዕለተ ዓርብ የተገኘ ሲሆን በዕለተ ሰሉስ ማለትም በዕለተ ማክሰኞ የተፈጠሩት ፍጥረታት ለሰው ልጅ እንዲጠቅሙ ለሰው ልጅ እንዲረቡ ተደርገው ነው የተሰሩት። ይህን እጽዋት መንከባከብ ለሰው ልጅ አስፈላጊ ነው። እንግዲህ የእግዚአብሔር በዕለተ ሰሉስ የተፈጠሩትን እጽዋት በምሳር የሚቆረጡትን፣ በማጭድ የሚታጨዱትን፣ በእጅ የሚነቀሉትን ፍጥረታት በመብላት ለቁመተ ሥጋ የሚሆነው ሲሆን አእምሮውን የሚጠብቅበት እነዚህ የእጽዋት ውጤቶች ናቸው። ሌሎኞቹ የእጽዋት አይነት ደግሞ ቁስለ ሥጋ ሲገጥመን ወይም ደግሞ በውስጣችን ያሉ የህመም ስሜት ሲሰማን ከእጽዋቱ ወስደን ቀምመን የምንጠቀማቸው መድኃኒቶች ከህመማችን እረፍት የሚሰጡን ይሆናሉ። እንግዲህ የእጽዋት ባህሪ በጣም ሰፊ ነው። ሊቃውንቱ በስፋት ነው ያጠኑት። ምክንያቱም እጽዋት የራሳቸው ባህሪ ያላቸው፣ የራሳቸው ጸባይ ያላቸው፣ በየባህሪያቸው እና ከነጸባያቸው ማወቅ እና ማጥናት አስፈላጊ ነው። ማወቅ ብቻ ሳይሆን እጽዋት በራሳቸው እንደሚጠቅሙን ሁሉ ሊጎዱን ስለሚችሉ የእጽዋትን ባህሪ ማወቅ እንግዲህ አባቶቻችን በስፋት ለብዙ ዘመናት በማጥናታቸውና የእጽዋትን ባህሪ ከነቀለማቸው ከነመዓዛቸው እና የተፈጥሮ አቋማቸው ምን እንደሚመስል መቼ ወር እንደሚገኙ በየትኛው ጊዜ በየትኛው ቦታ ሊገኙ እንደሚችሉ የቆላውን ከደጋ የደጋውን ከበረሃው ለይተው ይህን ብቻ ሳይሆን የሚበቅሉባቸውን የአፈር አይነትና በውስጣቸው ሊይዙ የሚችሉትን ጥቅም በሚገባው አጥንተዋል። ይሄ የተጠናውን ነገር በአዋቂዎቹ በጥበበኞቹ በሚሰጥበት ጊዜ አፋጣኝ መልስ በመስጠት ቁስለ ሥጋን በውስጥ ያለን ህመም የሚፈውሱ ሆነው ተገኝተዋል። እና እግዚአብሔር የፈጠረውን በዕለተ ሰሉስ ያለውን እጽዋት መንከባከብ መጠበቅ አስፈላጊ ነው። መጽሐፍም እነዚህን እጽዋቶች እንድንበላቸው፣ እንድንጠጣቸው፣ እንድንለብሳቸው እና እንድንጠቀምባቸው ተደርገው የተገኙ ናቸው እና ሰው እነዚህን ነገር በአግባቡ መጠበቅ አስፈላጊ ነው። እጽዋት የማይኖሩ ከሆነ በጣም የሰው ልጅ አደጋ ውስጥ ነው የሚወድቀው። ምክንያቱም በዚህ ዓለም እስካለ ድረስ ይታመማል፣ ይወድቃል፣ ይነሳል። ስለዚህ በመውደቅና በመነሳቱ በመታመሙ ሊድንበት የሚችለውን እጽዋት መንከባከብና መጠበቅ አስፈላጊ ነው። ዓለም እንደሚነግረን እንግዲህ እጽዋት ከመድኃኒታቸው ውጭ ሌላ የዚህን ዓለም ሚዛን የሚያስጠብቁ እጽዋቶች ናቸው። የአየር ንብረትን በመጠበቅ ትልቅ ፋይዳ ያላቸው እጽዋቶች ናቸው። በተለይ ደግሞ በእኛ ሀገር በቀል የምንላቸው እጽዋቶችን በአግባቡ መጠበቅ በጣም ለትውልድን ማትረፍ እንደሆነ ይሰማኛል። ምክንያቱም በጣም ሀገር በቀል ዛፎች፣ እጽዋቶች በተለያየ ምክንያት እየጠፉ ነው ያሉት። አንደኞቹ በአረም ማጥፊያ ምክንያት አረም እየመሰሉን በዛ በኬሚካል ምክንያት እጽዋቶች እየጠፉ ነው። በጣም ጥንቃቄ ያስፈልጋል ብዬ አምናለሁ። በተለይም በዚህ ዘርፍ ያላችሁ የግብርና ባለሙያዎች እነዚህ እጽዋቶች ባዶ አረም ብቻ እንዳልሆኑ መረዳት ያስፈልጋል። ምክንያቱም በጣም ብዙ እውቀት እና ብዙ ጥበብ ያላቸው ብዙ ተአምራት የሚሰሩ እጽዋቶች ናቸው እና እባካችሁን ምናልባት ወደ ጥንቱና አረም የሚነቀልበት ስርዓት ወደ ነበረው ቢመለስ በጣም የተሻለ ይመስለኛል። ሌላው ትልልቅ ዛፎች የምንላቸው የእጽዋት አይነት በጣም በባህል ሕክምና ላይ ሰፊ አገልግሎት የሚሰጡ በከሰልም ሊሆን ይችላል፣ አንዳንድ ጊዜም በሴራ ሊሆን ይችላል። ምክንያቱም ሀገር በቀል ዛፎችን በሌላ ባዕድ እጽዋት በመትከል ነባሩን የእጽዋት አይነት እያጠፋን ይመስለኛል።
ይህን እንግዲህ በጣም መመርመር እና ማስተዋል ያስፈልጋል። በሀገር በቀል ዛፎች ከንቱ ወይ ደግሞ የማይጠቅሙ ከመሰለን የአረዳድ ችግር ያለ ይመስለኛል። ምክንያቱም ሀገር በቀል እጽዋቶች በጣም ሰፊ ጥቅም ያላቸው እና ለማህበረሰብ ብቻ ሳይሆን ለዓለም የሚጠቅሙ በጣም ብዙ ታምራትን የሚሰሩ እና የብዙ ሰዎችን ሕይወት የሚያድኑ መሆናቸውን ተረድተን እጽዋትን መጠበቅ ያስፈልጋል። እጽዋትን ባለመጠበቅ የምናጣቸው በጣም በርካታ ጉዳዮች ይኖራሉ። ምክንያቱም ከዚህ ከተፈጥሮን ከመጠበቅ የአየር መዛባትን ከመጠበቅ ሌላ የሰው ልጅ መድኃኒት የሚሆኑት ከእነዚህ እጽዋት የሚገኙ መሆኑን ተረድተን እያንዳንዱን እጽዋት መጠበቅ የሁላችን ኃላፊነት ሊሆን ይገባል። ምክንያቱም ያለ እጽዋት ብዙ ነገር ማድረግ አይቻልም እና ሌላኛው የባህል ሐኪሞች ናቸው። ከአሁን በፊት ተናግሬዋለሁ። እጽዋት በሚቆረጥበት ጊዜ በተለይ ከስራቸውን የስራቸውን መፈለግ ወይ ደግሞ ለእኛ ይጠቅማሉ ብለን በምንፈልግበት ጊዜ ስራቸውን መድምዶ መቁረጥ እና ፈጽሞ ዛፉ እንዲደርቅና እጽዋቱ እንዲጠፋ ለማድረግ መትጋት ትክክል ነው ብዬ አላምንም። በተቻለ መጠን እንዴት መቁረጥ እንዳለብን አስበን በአባቶቻችን እውቀትና ጥበብ መጠበቅ ያስፈልጋል። ምክንያቱም አባቶቻችን እጽዋትን ከመድኃኒቱ ውጭ እጽዋትን በራሳቸው እንዲጠበቁ በማድረግ ስራ ሲሰሩ የኖሩ ናቸው። ስለዚህ እኛም የአባቶቻችን ልጆች ነን እና በእነሱ ሕግና ስርዓት ተመርተን እጽዋትን እንድንጠብቅ አደራ እላለሁ። አመሰግናለሁ።